ሰው በሌለበት ቆይ ሰው በሌለበት ስለሷ አናወራም። ካሁን ስላንተ እያወራን ከሆነ እኮ ስላንተ እያወራን ከሆነ አብርሃም ካሁን በኋላ ሩታ ጋር እንዳይደርስ ያለው ዕቃ ካለ መቶ ይውሰድ። ያው ራሷ የተናገረችው መኖር አልፈልግም ብሏል አይደል? ከሩታ ጋር መኖር አልፈልግም በቃ ቆርጫለሁ ብሏል አይደል? ስለዚህ ከቆረጠ በቃ ያለው ዕቃ መቶ ይውሰድ። ሩታ ጋር ያለው ዕቃ ሙሉ ዕቃ ጠርጎ ይውሰድ። ልጁን ማየት ከፈለገ መንግስት ያዘዘለት ቀን አለ። በዛ ቀን መቶ ማየት ይችላል። የፈለገውን ነገር ማድረግ ይችላል። ችግር የለም። እሱም ትላንትና ማለት ያለብኝን ብያለሁ ለገነት። ሩታም የራሷን ኑሮ እንድትኖር አብርሽም የራሱን ኑሮ እንዲኖር አብርሽም እሱ ጋር አንቺ ጋር መጥቶ አንቺን እንዳያስቸግር አንቺም ደግሞ እሱ ጋር ሄደሽ እሱን እንዳታስቸግሪ ትላንትና እንግዲያው ለገነት ማለት ያለብኝን ሁሉ ብያለሁ። ተረዳሽኛል? አሁንም ግን እኔ ልትረዱኝ የሚገባው ነገር እኔ እዛም ወይ እዚህም ሆኜ አይደለም። ገብቶሻል አይደለም? ግልጽ አማርኛ ነው ማወራሽ። አብርሽ እሺ ብሎ ሰላም ሆኖ ኑሮን ካንቺ ጋር ቢኖር በጣም ደስተኛ ነኝ። ተረዳሽኛ? ግን እሱ አልፈልግም፣ እኔ አልፈልግም፣ ማንንም ምርጫ ውስጥ መክተት አልፈልግም። ሄርሜላንም ምርጫ መክተት አልፈልግም፣ ሩታንም ምርጫ መክተት አልፈልግም። እኔ ብቻዬን ነው መኖር የምፈልገው ካለኝ እኔ በግዴታ አብርሽ ኑር ብዬ ካንቺ ጋር አንቄ መኖር ምንም ምክንያት የለም። ታውቃለህ ዴቭ፣ ምናልባት የአብርሃምን ፍላጎት አንተ ልትጠብቅለት ትችላለህ። ግን አንተም ቡዜም አብርሃምም የሩታን ፍላጎት ማናችሁም አጣብቁላት። ሁላችሁም አንድ ላይ ሆናችሁ አንተ ለወንድም ነው በእርግጠኝነት የምታስበው። ቡዜም በዛው ልክ ለወንድሟ ትጨነቃለች። እዚች ጋር እየተጎዳች ያለችው ደግሞ ሩታ ነች። ገባ? እናንተ እዛ ጋር ወንድም እህት አብራችሁ ስለከበባችሁት እሷ እዚች ጋር መጎዳት አለባት ማለት አይደለም። እሱ ደግሞ አብርሃም እንደምታየው አንዳንዴ ሁለት እግር አለኝ ተብሎ ለዛፍ ላይ ወጣ ማለት እሱ እዚህ ምዛም ብዙ የማስለቀስ ፍላጎት ነው ያለው። በዚህ ደግሞ መሀል እየተጎዳች ያለችው ሩታ ነች። ከዚህ በላይ በቃ እናንተም ቡዜም አብርሃምም ሁሉም ነገር ማቆም ካለበት ያቁምና የራሱን ህይወት ይኑር። እሷንም እየመጣ መውሰድ ያለበት ዕቃ ወስዶ በቃ ይሄ ማስጠንቀቂያ በነገራችን ላይ ብዙ ጊዜ ተነግሯል። አልመጣም ብዙ ጊዜ እሱ ማውርቷል፣ ግን እየተገበረው አይደለም። ከእንግዲህ በኋላ በየቀኑ እየመጣ እያስቸገራት ወይም ሌላ ነገር እንዲፈጠር ማናችንም አንፈልግም። በቃ ከዚህ በላይ ይበቃል። አንዳንዴ የሆነ ማሰብ አለብን። ልክ አለው። ገባ ዴቭ? እኔ እዚህ ጋር ዝም ስላልኩኝ ጥፋተኛ ነኝ የሚቅርታ ስለጠይቁኝ ጥፋተኛ ነኝ ማለት አይደለም። ህይወቴ ጥሩ ይሆናል ልጄ ያለባት ከሚያድግ ምናምን ብዬ ነው እንጂ ምንም አጥቼ ወይ ምንም ቦሎኝ አይደለም። ስለዚህ አሁን እኔ ምን ነገር ቢኖር ከህይወቴ በቃ ለአንዴና ለመጨረሻ ጊዜ አይመላለስብኝ። የራሱን ህይወት ከጀመረ ይጀምርና ይምራ። አንዴ እዚህ ጋር አንዴ እዛ ጋር እያለ አይወላውል። በቃ የራሱን ኑሮ ይኑር፣ አይድረስብኝ። የሚፈልገው ነገር በሙሉ ከቤት ይዞ ይሄድልኝ። በቃ ይሄን ነው ሌላ የምችለው። እናንተ ደግሞ ግድ የላችሁም ማለት እንደተዋለደና እንደተዛመደ ሰው ብታስቡ ደስ ይለኛል። በቃ እንደተዋለደና እንደተዛመደ ሰው ብታስቡ። በመሀላችን ልጅ ተፈጥሯል። ኦልሬዲ ዘራለን። ያንን አትሊስት ነገ ይሄ ልጅ እኮ ያድጋል፣ ማደጉ አይቀርም። አባቴ፣ አክስቴ፣ አጎቴ ምን አደረጉኝ፣ ምን ደረሰብኝ የሚለው ነገር ቁጭ ብሎ ያያል። ሜቢ ይሄ ቪዲዮ እንደው በሆነ አጋጣሚ ጠፋ ልንል እንችላለን። ሚዲያ ያዘው ነገር ግን መቼም አይጠፋም፣ ማየቱ አይቀርም። ስለዚህ ያንንም ነገር ለማስተካከል ብትሞክሩ ለልጅ አእምሮ አትሊስት ለሽ ለኔ አትጨነቁ። ለልጅ አእምሮ ግን ትንሽ ብትጨነቁለት ደስ ይለኛል። የምታስቀምጡለት ነገር ጥሩ ቢሆን ደስ ይለኛል። ገባ ዴቭ? ይሄን ነው ለለ የምችለው። እሺ፣ ከዚህ በላይ እናወራም ዴቭ። የምታወራው ነገር ካለ ማውራት ትችላለህ። አንድም የመጨረሻ ነገር ከዚህ በላይ ምንም እኛ ልናወራ ካንችልም ማውራት ያለብን ነገር አውርተን ጨርሰናል። እናመሰግናለን ዴቭ። ያው እኔ ማውራት የምፈልገው ነገር አንድ ነገር ነው። እኔ ትላንትና ብያለሁ አልደግመውም። አንቺም ኑሮሽ ኑሪ፣ እሱም ኑሮን ይኑር። ከዛ በኋላ ነገር እየተስተካከለ እየጠራ ይሄዳል። ነገ የተሻለ ሊሆን ስለሚችል አንቺም ተረጋግተሽ ከልጅሽ ጋር በሰላም መኖር፣ እሱም ደግሞ የሚያደርገውን ራሱ ማድረግ። ገብቶሻል አይደል? እኛም በእናንተ ህይወት መተማመን እንኖር፣ እናንተም በእኛ ህይወት መታቻት ነው። ስለሰማችሁኝ